በ2400% የዩናይትድ ተጫዋቾች ክፍያቸው ከፍ ብሏል። ለምሳሌ ኩኒያ ሲዛወር በ60 ሚሊዮን ነበር፣ አሁን 65 ሚሊዮን እየተከፈለ ይገኛል። ሲቀጥል ሴስኮ በ52 ሚሊዮን ሲዛወር አሁን ግን 65 ሚሊዮን እየተከፈለ ይገኛል። እንደውም በተጠባባቂ ወንበር ላይ የተቀመጠ የነበረ ሜኑ 35 ሚሊዮን ሲከፈል የነበረ አሁን ወደ 60 ሚሊዮን ከፍታ አምጥቷል፣ ልዩነት አምጥቷል ማለት ነው። በዚህ አይነት መልኩ የዩናይትድ ተጫዋቾች ልዩነት አምጥቷል። በጣም ደግሞ የተለየ ልዩነት ያመጣው በ1 ሚሊዮን የተዘዋወረ በ2025 ኤደን ሄቨን አሁን 25 ሚሊዮን እየተከፈለው ይገኛል ማለት ነው። አስቡት፣ የዩናይትድ ተጫዋቾች በጣም ምርጥና ልዩነት ያለው አቋም ማለት አቋማቸው ለየት ያለ ለቡድናቸው ጠቃሚ የሆነ ጥቅም እየሰጡ ነው ማለት ነው። በዚህ ከቀጠለ ደግሞ ቢልዲንጉ የዩናይትድ በጣም አሪፍ ነው።